السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. إياك ከባልተቤቴ ጋር ተጋጭተን ነበር ከዛም ፈታሁሽ አለ ሲፈታኝ ሸሂድ አልነበረም ሸሂድ እናድርግ ስለው እኔ መፍታቴን አልክድም አለኝ በ8 ቀኑ ደግሞ ራጃቱ አለ እኔ ደግሞ ውስጤ ሰላም ስለነሳኝ አልቻልኩም ፍች በጠይቅም حرام ይሆንብኛልን ዱዓ ማድርግልኝ ጀዛኩሙላህ ኸይራን ኡስታዝ እንቅልፍ ስለነሳኝ ነው ወላሂ እንዳታልፈኝ ይላል ኢንሻአላህ እዚህ ላይ ምስክር ማሳየት ሱና ነው ሙስተሐብ ነው እንጂ ግዳጅ አይደለም السنه اي شهاده لقوله تعالى واشهدوا ذوي عدل منكم اطلاق ላይ ማለት ነው ፍች ላይ ከናንተ ሁለት ፍትሃው የሆኑ ሰዎችን መረጃ አድርጎ አስቀምጦ አስመስክሩ ብሏል አላህ Subhanahu Wa Ta'ala واقيموا الشهاده لله في سوره الطلاق ይሄን አስቀምጧል فالسنه اي شهد شاهدي የሚፈታ ሰው ሁለት ምስክሮች ማሳየት አለበት የሚወደደው لان الله جل وعلا قال في سوره الطلاق واشهدوا ذوي عدل منكم سلام بعض اهل العلم منالو المراد به الطلاق وقال بعضهم المراد به الرجعه ሲመልስ ነው አይ ሲፈታ ነው ሲመልስ ነው አይ ሲፈታ ነው አሉ ለሁለቱም ይሆናል አንቀጹ ሲፈታም ምስክር ያሳይ ሲመልስ ምስክር ያሳይ ምስክር ያስመስክር ጥሩ ነው ይሄ እንደማበረታታት እንጂ ሲፈታ ያለ ምስክር ፍቹ አይጸድቅም አንልም ሲመልስም ያለ ምስክር መመለሱ አይጸድቅም አይባልም ማሳየቱ ግን ጭቅጭቅን ለመቁረጥ ይጠቅማል ነው የምንለው ሌላ ምንም አይደለም ምክንያቱም ሲፈታ ምስክር ካሳየ በጣም ጥሩ ነው እንዴት አንዳንድ ሰው ከፈታ በኋላ እኔ እኮ የዛን ጊዜ እንደዚህ ብዬ እንደዚህ አይመስለኝም ማለት ያበዛል ልጅቱን መራቅ ከፈራና ካልቻለ ማለት ነው በዛን ሰዓት ሳይሉት ፈቶ ኋላ ላይ የሆነች ነገር መንገድ ያገድ ይጀምራል ለይሄ እንዳይሆን ካስመሰከረ ለሱም ጥሩ ነው ወደ حرام እንዳይገባና ወደ ሽወዳ እሷንም ወደ ማስቸገር እንዳይገባ ስለሚጠቅመው ከጭቅጭቅም አንፃር ይላሉ አለበለዚያ ዋጅብ አይደለም ሱና ነው ሙስተሐብ ነው ጥሩ ነው ወደ ሙስተሐብነት አህሉል ዒልም ይሄንን አምጥተውታል በዚህ በኩል ማለት ነው ወደዚህ ነው የወሰዱት ግዳጅ አይደለም شرط አይደለም حتى قال الشوكاني رحمه الله تعالى في مسألة الإشهاد على الرجعة ومن الأدلة على عدم الوجوب أنه قد وقع الإجماع على عدم الوجوب الإشهاد ما اسمسكر واجب ባለመሆኑ إجماع ራሱ ተገይቷል ነው የሚለው የሐዲስ ምን እንትን የቁርአን አንቀጽም ስላለ ዋጅብ አለመሆኑን የሚያሳየን እዛ አሳዩ ብሏል ማሳየት ማስመስከር ዋጅብ ላለመሆኑ አላህ በተከበረ ቁርአኑ እንዲህ ብሏል فاذا بلغنا اجلهن فامسكوهن بمعروف او فارقوهن بمعروف አጀላቸው ግዚያቸው ላይ ከደረሱ ወይ ረጃዕቱ በሉና ያዙ ወይ በመልካም ተለዩአቸው ይላል ተለዩአቸው ዋሽዱ ذوي عدل منكم ብሏል አይደል አዎ ነገር ግን ይሄንን በተመለከተ ሌላ ቦታ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ለባልና ለሚስት መመላለስ ይችላሉ ባል አሐቅ ነው በመመለስ አሐቅ ነው እሱ ይገባዋል የበለጠ ስለሚል ለላህ ያሉ ጌታ አላህ Subhanahu Wa Ta'ala የበለጠ እሱ የሚገባው ከሆነ ወቡዑለቱሁነ አሐቁ ቢረድህነ في ذلك ان ارادوا اصلاحا ባሎች መመለስ ይችላሉ እነሱ ይበልጥ ተገቢነት አላቸው ከነማን በላይ ማለት ነው ከሴቶቹ በላይ ባል መልሳለሁ ካለ መልካም ካሰበበት የባል መብት ይከበራል መጀመሪያ ይሄ ነው ያለው ይሄ ነው ተጨባጭው አሁን እዚህ ላይ ምስክር ቢሸርጥ ከዛ አላለ ባል ከመለሰ ይገባዋል መመለስ ይችላል መብቱ ነው መመለስ ይችላል አይ እኔ አልተስማማሁም ካለች ካልተስማማች ኋላ ላይ እኔ አልተስማማሁም እኔ አብሬ አልቀጥልም የሚለውን ታመላክት እንጂ ነገር ግን መመለስ መብታቸው ነው ይሄንን ማስመስከሩ ግዳጅ አይደለም በሱ ላይ እና ሰላም ስላጣሽ እኔ መፈታትን ነው የምፈልገውና ልፈታ ብለሽ ከጠየቅሽ ውስጥሽ ሰላም ካጣ እሱ ጋር የመኖር ሁኔታ አስኪ ላይ የሚጥልሽ ከሆነ መጠየቅ ትችያለሽ ይሄ የጀነትን ሽታ ያገኙት እንደሚለው አይሆንም አንቺ ግን ሰላም ያጣሽበት ነገር ሸርዒ ነገር ነው ወይስ የሆነ የማጣጣል ነገር ነው ምክንያቱም ትዳር ሶብር ስለሚፈልግ ማለት ነው ሁሉም የሚፈልገው 100% አግኝቶ አይደለም ትዳር ላይ የሚኖረው ረቢላሂ አለይኩም 100% የሚፈልገውን አግኝቶ የሚኖር ሰው የለም ውሸት ነው እኔ 100% አግኝቻለሁ ያለካ ውሸቱን
ውሸቱን ነው መርቅኖ ነው ሁላችንም ጋር ጉድለት አለ ጉድለትን በዛኛው ሙሉ እየተካካስን ነው የምንሄደው ትዳር ነው በቃ እስር ቤት ነው ማለት አይደለም ላ ፍቅሩን ራሳችን እንፈጥረዋለን بعد الله عز وجل ራሳችን ይቅር መባባል ሶብር ማድረግ ችላ ማለት ነገራቶችን ሰምተው እንዳልሰሙ አይተው እንዳላዩ ጥፋትን አለማጉላት መከባበር ውደታ መካከላችን ላይ እንዲፈጠር ማድረግ ይቅር መባባል በዚህ እናጸነዋለን ወይ የዛን ጊዜ እንደው ቸኩዬ ሳልፈታ ይላል ኋላ ላይ ትዳሩ ሲጥነው አንቺም እንደዚሁ የዛን ጊዜ እኮ እንደው ቸኩዬ በወጣ ለኔ አደጋ ነበረ እምትይበት ጊዜ ሊመጣ ይችላል ትግስት አድርጉ ሶብረኛ ሆኑ በተለይ ደግሞ እውጭ ላይ የሚጠብቅ ይኖራል እውጭ ላይ ማለት ብዙ ሴቶች አሁን ቶሎ ከርተው የሚወጡት በዚህ ነው እኔ እንደው ባልሽ ልቀቅሽ እንጂ አላህ እንደው እኔ በድሎት ነው ማኖርሽ በቃ አብሽሪ ምድራዊ ገነት ነው ማደርግልሽ እኔ እኮ ሴት ሳከብር ባህሪ ሆኖ ሴት አከብራለሁ ወዳለሁ እንደው ለነሱ ምን ነው እኔ እንደው እሷ ትኑር እኔ እንደው እኔ ይክፋኝ እሷ ደስ ብሏት ትኑር ይላታል ዜና ነው ይሄ የኤፍቢ ጽሁፍ ነው ይሄ የቴሌግራም ጽሁፍ ነው የሚጽፍ ሁሉ የሚጽፈውን አይኖርም ሞኝ እንዳትሆኑ የሚጽፍ ሁሉ የሚጽፈውን አይደለም የሚጽፈው ምንድነው መታወቂያው ሌላ ማን ሌላ እንዳለው አይነት ማለት ነው አይሆንም ጠንቀቅ በሉ ስለዚህ ሸርዒ የሆነ ምክንያት ካለሽ መፈታት መጠየቅን መብትሽ ነው ኢንሻአላህ ይሄ ያለ ነው 14ኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ